ጎተራ እህል ከተው ከጓሮ ማሩን ቆርጠው ጤናና ደስታ አግኝተው ከብረው ይቆዩ ከብረው Bagagesani, Kutikesani, Ayana waka, Baraharawa, Bagagesani, Ayana waka, Baraharawa, Bagagesani, 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 Kutikesani, Ayana waka, Baraharawa, Bagagesani, Ayana waka, Baraharawa, Bagagesani. Wakinu kuta awike sani ayana waka ayatu targa gadanga pina jafeni marga wadi tiraga jalala naga oh shaka Ayana waka Baraharawa Bagagesani Ayana waka Baraharawa Bagagesani Bagagesani Kunikesani Ayana waka Baraharawa Bagagesani Ayana waka Baraharawa Bagagesani Kotina yana maskani gaye Kami wadarge birambariye Kami wadarge birambariye Waka da jawan mugai Kopane kalla jawonu thai Kopane kalla jawonu thai
ተወዳጆች አብራችሁን ስላላችሁ እጅግ እናመሰግናለን። በዓልን ከኛ ጋር እያሳለፋችሁ ስለሆነም እጅግ እናመሰግናለን። አሁን እንግዲህ በግራና በቀኝ ከስራ ኃላፊዎች ጋር ከምገባ ኤጀንሲ የስራ ኃላፊዎች ጋር አብረን ቆይታ የምናደርግ ይሆናል። ወይዘሮ ስንታየው ማሞ የምገባው ኤጀንሲ ዘርፍ የምገባ ዘርፍ ማለት ነው ምክትል ዋና ዳይሬክተር ነች። እንዲሁም ደግሞ አቶ ምነውር ኑረዲን የግብዓት ዘርፍ ምክትል ዋና ዳይሬክተር ነው። ከነሱ ጋር አንዳንድ ጥያቄዎችን እየጠየቅን አብረን ቆይታ እናደርጋለን። አብራችሁን ቆዩ። በቅድሚያ እንኳን አደረሳችሁ። እንኳን አደረሰን። በዓል ላይ ነን ያለነው፣ አዲስ ዓመት ላይ ነው። አበባዮሽም ይባላል። እስኪ እንደው በአበባዮሽ እናስጀምርሽ እንዴ? እስኪ አንጎራጉሪልን። እሺ፣ አመሰግናለሁ። ብዙም አይደለሁም ኢንፋክት ግን ጨፍሬያለሁኝ። አበባዮሽ ኢትዮጵያዊ ባህላችን ስለሆነ አበባዮሽ አበባዮሽ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት ትገባ እንኳን ቤትና የለኝም አጥር እደጃ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ። እጅግ እናመሰግናለን። እኛ ተቀባይ ሆነናል። እውነት ለመናገር ሴቶቹ ነበሩ መቀበል የነበረባቸው፣ እኛ ተቀብለናል። እጅግ እናመሰግናለን። እንግዲህ ያለነው በዓል ላይ ነን። ቀደም ሲልም መውሊድን አክብረናል። አሁን አዲስ ዓመት ላይ ነን። ወደፊትም መስቀል ይመጣል። መስከረም ወር ደግሞ የበዓላት ወር ነው ተብሎ ይጠቀሳል። የበዓላት ሰሞን ደግሞ የምገባው ኤጀንሲ ላይ የስራ ጫና በከፍተኛ ሁኔታ የሚኖርበት ነውና በዓልና ስራ በዓልና ምገባው ኤጀንሲ ምንና ምን ናቸው ከሚል ጥያቄ እንጀምር። በዓል በኢትዮጵያውያን ዘንድ ልዩ ሁኔታ የሚከበር ልዩ ትርጉም የሚሰጠው በዓል ነው። እንደ ምገባ ኤጀንሲ ደግሞ ካልከኝ ኦልሞስት ከ15 ቀን በፊት ጀምሮ እያንዳንዱ ማዕከላት ላይ በዓሉ በአማረ ባደመቀ ሁኔታ ኢትዮጵያዊ ባህላችንን በጠበቀ ሁኔታ እንዲከበር ለማድረግ ሰፊ እንቅስቃሴ ነው የምናደርገው። ኢቭን የበዓሉ ዕለት ባለሙያዎቻችንም እኛም በዋዜማውም የበዓሉ ዕለትም እስከ 10 ሰዓት ድረስ ከነሱ ጋር ነው የምናሳልፈው እና በዓል በምገባ ኤጀንሲ በልዩ ትኩረት የምንሰራበት የምንሯሯጥበት በጊዜ ለሽም የምናሳልፈው ነው። በዓል እኛ ቤተሰብ ጋር አክብረን አናውቅም ምገባ ኤጀንሲ ውስጥና ምገባ ኤጀንሲና በዓል ሲታሰብ በጣም ቁርኝት አላቸው። ልፋት አለው፣ ድካም አለው። በመጨረሻ በበዓሉ አከባበር ደግሞ እነዚህ አረጋውያን እናቶች፣ አባቶች ደስ ብሏቸው ሌላው ቤተሰብ ቤቱ እንደሚያከብረው ከዛ ባለፈ ሁሉ ነገር ተዘጋጅቶ ሲከበር ሲታይ እጅግ ደስ ያሰኛል። ስለዚህ ምገባ ኤጀንሲና በዓል ልዩ ቁርኝት ልዩ ትስስር አላቸው ብዬ ወስዳለሁ። በጣም እናመሰግናለን። እንግዲህ ወደ ወይዘሮ ስንታየው አልፋለሁኝ። ምክንያቱም አብዛኞቹ አመራሮችም ሴቶች ናቸው። ምገባ የሚያከናውኑትም ደግሞ እንደዚሁ የሚሰሩት የሚደክሙት ሴቶች አሉ፣ እንጀራ በመጋገር ወጥ በመስራት እና አንቺስ እንዴት ትገልጫዋለሽ በዓልና ምገባ ኤጀንሲ? ምገባ ኤጀንሲ ላይ ቤታችን እንደምናደርገው እነዚህ ከዋዜማ ጀምሮ እስከ ዕለቱ ያሉ ተግባራት በሙሉ ምገባ ኤጀንሲ ላይ ይከናወናሉ። ከዋዜማ ጀምሮ ግዢ ይፈጸማል። በሬው የሚበሰልበት ቁሳቁሶች ይገዛሉ። ሌሎችም ስራዎች በበዓል ልክ ቤታችን የምናደርጋቸው የግብይት ስርዓት ለምገባ ማዕከላት ይደረጋሉ። የዕለት ዕለት ደግሞ እነዚህ አረጋውያን አቅመ ደካሞች ዘመድ አለኝ ወገን አለኝ እንኳን አደረሰህ የምለው ሰው አለኝ ልክ ቤት ጎረቤት እንኳን አደረሳችሁ እንደሚባባለው ሁሉ ሄደው ምገባ ማዕከል ጓደኞቻቸው እንኳን አደረሷቸው ሊሏቸው እንደሆነ ዘንጠው ፏ ብለው ይመጣሉ ማለት ነው። ስለዚህ ይሄ ሁሉ ሂደት የበዓላት ሂደት ምገባ ማዕከሉ ላይ ነው የሚደረገው። በዚህ ላይ የምንሰማራ ሰዎችም በዓል ከመድረሱ በፊት ጀምሮ ቅድም እንደተባለው ሰራተኛችንም አመራራችንም ከግዢው ከዝግጅቱ ጀምሮ እስከ ዕለቱ ድረስ በዓልን በዚህ መንገድ የምናሳልፍ ስለሆነ ምገባ ኤጀንሲና በዓል አንድና ያው ናቸው ብሎ መውሰድ ይቻላል። እሺ፣ እናመሰግናለን። ሌላው ደግሞ እንግዲህ በዓል ሲመጣ ቤቱ ምንም የሌለው ሰው አሁን ፊቱ ላይ ራሱ ያስታውቃል። ነገር ግን አውጥቶ ለሌሎች አይናገርም። እንደዚህ ጎሎኛል የማለት ነገር የለም እና ተቸግሮ ነው በርካቶች የሚያሳልፉት። ነገር ግን እዚህ የምገባ ኤጀንሲ ላይ መጥተው ተጠቃሚ የሆኑ በእድሜ የገፉ አረጋውያን ጧሪ ቀባሪ የሌላቸው ማለት ነው። እነሱ እንግዲህ በጣም ከፍተኛ የሆነ ደስታ ይኖራቸዋል ብዬ አስባለሁኝ። እንደው መጥተው ተመግበው ሲወጡ የአረጋውያን ፊት ላይ ምን ታነባላችሁ? ምን ይታያል? ወደኛ ምገባ ማዕከል ስትመጣ የምገባ መመገቢያዋ ሰዓት ስትደርስ በርካታ አዛውንት ወደ ማዕከሉ ይመጣሉ።
ከመጡ በኋላ ሰዓቷ ስትደርስ ድረስ ያለው ስሜት በጣም ጉጉት ነው። መስጠት ማድረግ ምን ያህል ሰው ስሜት ላይ የሚፈጥረውን ስሜት እዛ ነው የምታየውና እኔ አረጋውያኑን ተመግበው በልተው ሲወጡ የማየው ስሜት ሁል ጊዜ ማለት ነው የሚፈጠርብኝን ድካም እንድረሳ ነው የሚያደርገኝ። በእነሱ ፊት ላይ የምታየው ስሜት ከነሱ ደስታ ባለፈ አንተን የበለጠ እንድትበረታ፣ እንድትጠነክር፣ እንድትሰራ ያደርግሃል የሚል ስሜት ነው ያለኝ። እነሱ ፊት ላይ የምታዩት የደስታ ስሜት በእናንተ በሰራተኛው ስሜት ላይ ምን አይነት ስሜት ያሳድራል? ምን ይሰማችኋል ያንን ስታዩ? የተማሪዎች ምገባ ላይም የተስፋ ብርሃን ምገባ ላይም ሳህን ስትሰጥ እና ሳህን ስትቀበል ያለው ፊት አንድ አይደለም። እነዚህ ተማሪዎች ከምግብ በፊት የነበራቸውና ከምግብ በኋላ ደግሞ ምሳ ሰዓት፣ እረፍት ሰዓት ላይ ሲቦርቁ ሲጫወቱ እንደማየት ለመምህራን፣ ለመጋቢ እናቶች፣ እኛ እዚህ ስራ ላይ ለተሰማራን ሰዎች ከዚህ በላይ መንፈሳዊ እርካታ የሚሰጥ የለም። እውነት ለመናገር ትናንት አንድ ምገባ ማዕከል ሲመግብ የነበረ ባለሀብት ዛሬ 2 አረጋለሁ 3 አረጋለሁ እያለ ቃል የሚገባበት ምክንያት የእነዚህ ሰዎች ደስታ የሚፈጥርለት ስሜት በጣም ብዙ ስለሆነ ነው። ብዙዎቻችን ብዙ ተቋም ሰርተናል። ነገር ግን እንደዚህ ተቋም ደስ ብሎን የምንሰራው ተቋም ደግሞ የለም ብሎ መውሰድ ነው የሚቻለው። ከአጀማመሩ ጀምሮ የእናትነትን የደግነትን ስሜት በብዙ ያንጸባረቀ ተግባር ነው። ይሄንን ራዕይ ይሄን ሌጋሲ ተከትለው ደግሞ ጥቂት የባለሀብቶች መንግስታዊና መንግስታዊ ያልሆኑ ተቋማት በዚህ ስራ ገብተዋል። የትምህርት ቁሳቁስ ትደግፋላችሁ፣ እንዲሁም ደግሞ ዩኒፎርም አልባሳትም አለና ከእርሱ ጋር በተገናኘ ዝግጅታችሁ ምን ይመስላል? ለአዲሱ 2018 በዚህ የግብዓት አቅርቦት ስራ ውስጥ በርካታ ተቋማት የሚሳተፉት የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ አለ፣ የከንቲባ ጽህፈት ቤት አለ፣ የግዢ ኤጀንሲ አለ፣ የትምህርት ቢሮ አለ፣ ፋይናንስ ቢሮ አለ። እነዚህ ሁሉ ስራ አላቸው፣ ድርሻ አላቸውና እነዚህ ተቀናጅተው ስራውን ለመስራት ከፍተኛ ርብርብ ይደረጋል፣ ከፍተኛ ጥረት ይደረጋል። 2018 በጀት ዓመት መስከረም 5 ትምህርት ይጀምራል። ስለዚህ ከዛ በፊት መጠናቀቅ የሚገባቸው ስራዎች ማጠናቀቅ አለብን በሚል በርካታ ርብርብ ተደርጓል። እነዚህ ቅድም የጠቀስኩት ተቋማት በሙሉ ሚናቸው እንዲጫወቱ ከፍተኛ ጥረት ተደርጓል። በዚህም እንግዲህ በ2018 በጀት ዓመት ከ1 ሚሊዮን 210 ሺህ በላይ ለተማሪዎች ዩኒፎርም ያስፈልጋል። 4 አይነት ዩኒፎርም የሚቀርበው ለነዚህ ተማሪዎች የሚሆን ዩኒፎርም በአሁኑ ሰዓት በአብዛኛው ከ80 ከመቶ በላይ በየትምህርት ቤቶቹ የተደረሰ ነው ያለው። እጅግ እናመሰግናለን። ይህንን መልካም ተግባር እንግዲህ ባለሀብቶች እንድትደግፉ፣ በጎ ፈቃደኞችም ደግሞ እንድታግዙ በዚሁ አጋጣሚ መልእክታችንን እናስተላልፋለን። የእንኳን አደረሳችሁ መልእክት አስተላልፉልንና ቆይታችንን እንጨርስ። በቅድሚያ ለመላው የከተማችን ነዋሪ የ2018 አዲስ ዓመት የብልጽግና የእድገት የሰላም የጤና እንዲሆንልን እየተመኘው በዚሁ አጋጣሚ የከተማችን አስተዳደር ትልቅ የሰው ተኮር ስራ ብሎ የጀመረው ይሄ የምገባ ኤጀንሲ በተልእኮነት ወስዶ እየሰራ ያለው ስራ የብዙዎችን አብሮነት የሚፈልግ የብዙዎችን አጋዥነት የሚፈልግ ስለሆነ በምድር ብቻ ሳይሆን በሰማይም ትርፍ ያለው ስራ ስለሆነ አብሮን እንዲሰራ 2018 ተያይዘን የኢትዮጵያን ከፍታ የምናውጅበት የአዲስ አበባ ከተማ አስተዳደርን የብልጽግና በርነት የምናሳይበት ዓመት እንዲሆንልን እመኛለሁ። አመሰግናለሁ። በቅድሚያ በአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ ስም የተስፋ ብርሃን ምገባ ተጠቃሚዎቻችን አሉ፣ ተማሪዎቻችን አሉ፣ መምህራኖቻችን አሉ፣ የከተማ አስተዳደሩ ሰራተኞች አሉ። ለሁሉም እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ ማለት እወዳለሁ። ወይዘሮ ስንታየው ማሞ የምገባ ኤጀንሲ ምገባ ዘርፍ ምክትል ዋና ዳይሬክተር፣ እንዲሁም ደግሞ አቶ ምነውር ኑረዲን የግብአት ዘርፍ ምክትል ዋና ዳይሬክተር እጅግ እናመሰግናለን። ጎተራ እህል ከተው ከጓሮ ማሩን ቆርጠው ጤናና ደስታ አግኝተው ከብረው ይቆዩ ከብረው። ሰለላ ብልዮም ሰለላ ብልዮም ቁልቁል ትግራይና እዮም ሰለላ ብልዮም I'm
تمسكن فلون فطاري ما دامنات لعنو لعنو عدي بلا حدري ويلا وشلك حد بعدي غني حلمك لا 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 لينا لا دفنينتي على بلاندي دفنينتي على بلاندي هيكلك أنا استواريني سعد بانيتي عشان حالي شو داير لحظي تحري بدي يمدين كي نقولي دفنينتي على بلاندي لكن أنا استواريني ناني نانو عدي بلا حدري ويلا لي مولية لي مولية لي عبايلو لي اشتري ودد ولادي ودد ولادي ودد ولادي بيو علي مايرو مايه مايرو مايه مايرو مايه مايرو مايه ليا مولايه ليا مولايه ليا حبايبو ليني اشتايه ودد ولادي ودد ولادي ودد ولادي تعيب علي مايدو مايه مايدو مايه مايدو مايه مايدو ليس عدم كل ما عدم ليمي عدم تسجيلي ما ينحني وضحني ما يزيانا ويك حدا نيدي لدل نيدي لدل خوينا ليا نيزا حدا ليس حدا من جوالا فديت ليا عيك حدا ما ينحني وضحني ما يزيانا ليس حدا وقعني أمي زيادة تدري زحدا تدددو 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 حسب حزين وبر حزين وعلى عدنا توزا وزين ليس حدا وجولنا ولي تنين عيك عدنا تدددو 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 حطينا عدا
ግሩም ባይላ ያቃኔ በበረት ከብቶች ሞልተው ጎተራ እህል ከተው ከጓሮ ማሩን ቆርጠው ጤናና ደስታ አግኝተው ከብረው ይቆዩ ከብረው። አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ ጋር በጋራ በመሆን ልዩ የአዲስ ዓመት የ2018 ዓመተ ምህረት የበዓል ዝግጅት እንዲህ ባለ መልኩ እያቀረበላችሁ ቆይታ አድርጓል። ታዲያ የአዲስ ዓመት ልዩ የበዓል ፕሮግራሞችና ሌሎች ፕሮግራሞች ደግሞ ማየት ስትፈልጉ በአዲስ ሚዲያ ኔትወርክ ማህበራዊ ድረገጾች ማግኘት ትችላላችሁ። አዲስ ሚዲያ ኔትወርክ ለመጪው ለ2018 በአዳዲስ ሎጎዎች እየመጣ ነው። ለእናንተ ለወዳጅነታችን ከፍ ለማድረግ በዝግጅት ላይ ይገኛል። መጪው አዲስ ዓመት ደግሞ ጠንካራ ጉልበት የምታገኙበት ያሰባችሁት የሚሳካላችሁ ዘመን እንዲሆንላችሁ እንመኛለን። ይህንን ልዩ መሰናዶ እያጋፈርን ወደ እናንተ ስናደርስ የነበረው እኔ ዮሐንስ አዳነ እንዲሁም ደግሞ ህሊና ፈቃዱ ከመላው ከአዲስ ሚዲያ ኔትወርክ ክሩ አባላት ጋር ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ሰላምታ ባንዶችን ቦታቸው ላይ ተሰይመው የተለያዩ ጣዕመ ዜማዎችን ሲያስደምጡን ነበረ። እናንተም አብራችሁን ስለነበራችሁ እጅግ እናመሰግናለን። በዚህ በአዳራሽ ያላችሁ ክቡራን እንግዶቻችንም አብራችሁን እስከዚህ ሰዓት ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የአዲስ ሚዲያ ኔትወርክ የበዓል መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። እኛ ግን አንድ ሞቅ ባለ ሙዚቃ የምንሰናበት ይሆናል። በያላችሁበት መልካም አዲስ ዓመት። እሰይ ደስ ይበለን አውደ ዓመት መጣልን። እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን። አውደ ዓመት ማት ይመጣል አውደ ዓመት ጊዜ ጠብቆ አውደ ዓመት መፈቃቀርን አውደ ዓመት ደስታን
እህል